ሰላምና ጤናን የምመኝላችሁ ውድ የዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ጥሩ ጊዜያትን እያሳለፋችሁ ነበር ብዬ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በጣም ጠቃሚ የሆኑ የመድኃኒት መረጃዎችን የሚያገኙበት ዩቲዩብ ቻናል ስለሆነ ሰብስክራይብ ያድርጉ። በዛሬ ቆይታችን እንግዲህ ብዙ ሰዎች የሚሰጣቸው መድኃኒት አይነት ነው የምንመለከተው። ሜትሮንዳዞል ይባላል። ለዚህ መድኃኒት እንግዲህ ተሰጥቷችሁ ሊሆን ይችላል። የተሰጠው ሰው ልታውቁ ትችላላችሁ፣ ወይም ስለዚህ መድኃኒት ሰምተው ሊሆን ይችላል እና ይህ በብዛት የሚሰጥ የጸረ ባክቴሪያ የጸረ ፕሮቶዞዋል መድኃኒት ነውና ስለዚህ መድኃኒት አጠቃላይ የሆነ መረጃ ስለምሰጣችሁ እስከ ፍጻሜው ድረስ አብራችሁን ቆዩ። ሜትሮንዳዞል የምንለው እንግዲህ የናይትሮኢሚዳዞል ቤተሰብ አባል የሆነ የጸረ ባክቴሪያና የጸረ ፕሮቶዞዋል መድኃኒት ነው። ያም ማለት እንግዲህ ልክ እንደ አናሮቢክ ባክቴሪያዎች ላይ አክት የሚያደርግና የሚገድል ነው። እንደገናም ደግሞ ፕሮቶዞዋዎችንም የሚገድል ባክቴሪሳይዳል የሆነ የመድኃኒት አይነት ነው ማለት ነው። በጨጓራና በአንጀት ኢንፌክሽኖች እንደገናም ደግሞ በማህፀንና በጥርስ ላይ ለሚከሰቱ ኢንፌክሽኖች በስፋት ጥቅም ላይ የሚውል የመድኃኒት አይነት ነው ማለት ነው ሜትሮንዳዞል። ፋርማኮሎጂውን ስናይ እንግዲህ በተለያዩ መንገድ ተዘጋጅቶ የሚመጣ የመድኃኒት አይነት ነው። በአፍ የሚወሰደው ሙሉ በሙሉ 100% በሚባል ሁኔታ ወደ ደም ዝውውራችን ይገባል። ያም ባዮአቬይላቢሊቲ እንለዋለን። 100% የደም ዝውውር ውስጥ ይገባል አንዴ በኪኒን መልክ ከተሰጠ ማለት ነው። ሌላኛው ደግሞ እነዚህ ስርጭቱን ስናይ እንግዲህ ወደ ተለያዩ የሰውነቶቻችን ክፍል ተሰራጭቶ የሚገኝ ነው። ወደ ጉበቶቻችን፣ ሌሎች ክፍሎቻችን ሰውነቶቻችን እና እንዲሁም ደግሞ ወደ አንጎሎቻችን የሚያልፍ የመድኃኒት አይነት ነው። ያ ማለት ብለድ ብሬን ባሪየር የሚባል አለ። እሱን አልፎ እንኳን እዛ አካባቢ የተከሰቱ የባክቴሪያል ኢንፌክሽኖችን ወዳ ለማከም የምንሰጠው የመድኃኒት አይነት ነው ማለት ነው። ሌላኛው ደግሞ በእርግዝና ወቅት ደግሞ እንግዲህ ልጁን ወይም ፕላሴንታን አቋርጦ የሚያልፍ ነው። እንደገናም ደግሞ ልጁ ከተወለደ በኋላ ደግሞ በጡት ወተት ውስጥ ሊገኝ የሚችል የመድኃኒት አይነት ነው ማለት ነው ሜትሮንዳዞል። ሜታቦሊዝሙን ስናይ እንግዲህ በጉበት ውስጥ ብዙ ጊዜ ሜታቦላይዝድ ይሆናል ማለት ነው። ከዛም በሰውነቶቻችን በኩላሊቶቻችን መልክ በማድረግ እንግዲህ በሽንት መልክ ከሰውነቶቻችን ይወገዳል ማለት ነው። ብዙ ጊዜ የሽንት ከለርን ሊቀይር ይችላል፣ ጠቆር ያለ ቀለም ሊያደርግ የሚችል መድኃኒት ነው ማለት ነው። ስለዚህ ብዙ ጊዜ ይህንን መድኃኒት የሚወስዱ ከሆነ ሽንቶቻችሁ ጠቆር ካለ ብዙ ግራ አይጋቡ፣ የመድኃኒቱ ሳይድ ኢፌክት ሊሆን ይችላል ማለት ነው። ግማሽ ህይወቱን ወይም ሀፍ ላይፉን ስናይ እንግዲህ 8 ሰዓታት ነው የሚቆየው ማለት ነው። ከአንዴ የተወሰደው መድኃኒት ግማሽ ህይወቱ ላይ ለመድረስ 8 ሰዓታትን ይፈጅበታል ማለት ነው። በአብዛኛው ጊዜ እነዚህ መድኃኒቶች የሚሰጡት በቀን 2 ወይም በቀን 3 ነው ማለት ነው። እነዚህ መድኃኒቶች የሚሰጡት ተግባራቱን ስናይ እንግዲህ ቅድም እንዳልነው ነው። እነዚህ መድኃኒቶች እንግዲህ የጸረ ባክቴሪያና የጸረ ፕሮቶዞዋል መድኃኒቶች ናቸው። እነዚህ እንግዲህ ባክቴሪሳይዳል አክቲቪቲያቸውን ወይም የባክቴሪያ ገዳይ ናቸው። እንግዲህ እንዴት ነው የሚያከናውኑት ብለን ስናይ እንግዲህ አንዴ ወደ እነዚህ ባክቴሪያ ህዋሶች ይገባሉ። በባክቴሪያ ህዋሶች ውስጥ እነዚህ ወደ አክቲቭ ሜታቦላይታቸው በመቀየር የባክቴሪያውን የህዋስ የዲኤንኤ ሰንሰለት መስበር ነው ስራቸው ማለት ነው። የዲኤንኤ ሰንሰለቱን ከሰበሩት በኋላ የባክቴሪያው ህይወት ያልፋል ማለት ነው። ስለዚህ የዲኤንኤ ሰንሰለት ያስፈልጋል አንድ ህዋስ ሆኖ ለመቆየት ማለት ነው። ስለዚህ እነዚህ ዲኤንኤ ሰንሰለታቸው ከተሰበረና ብሬክ ከተደረገ እነዚህ ባክቴሪያዎች አይቆዩም ማለት ነው። ስለዚህ በጣም የተጎዱ ሊያደርጋቸው ይችላል ማለት ነው፣ ሊገሉ ይችላሉ ማለት ነው። ይህንን በማድረግ እንግዲህ የጸረ ባክቴሪያና የጸረ ፕሮቶዞዋል አክቲቪቲውን ያከናውናል ማለት ነው። ጥቅሞችን ስናይ እንግዲህ ለፕሮቶዞዋል ኢንፌክሽኖች እና ለባክቴሪያ ኢንፌክሽኖች የሚሰጥ የመድኃኒት አይነት ነው። የፕሮቶዞዋል ኢንፌክሽኖች መካከል ስናይ እንግዲህ አሜባ ለሚባለው የፕሮቶዞዋ እነዚህ በአንጀትና በጉበት ላይ የሚከሰት ኢንፌክሽን አለ፣ ለነሱ የምንሰጠው መድኃኒት ነው ማለት ነው። ሌላኛው ደግሞ እንደዚህ ለጃርዲያ የምንሰጠው መድኃኒት ነው ማለት ነው። ለጃርዲያ ወይም በአንጀት ላይ ለሚከሰት የፕሮቶዞዋል ኢንፌክሽን የምንሰጠው ነው። ትራኮሞኒያሲስ የምንለው ደግሞ በሴክሹዋል ትራንስሚትድ ኢልነስ ወይም በግብረ ስጋ ግንኙነት ላይ የሚተላለፍ የፕሮቶዞዋል ኢንፌክሽኖች የምንሰጠው መድኃኒት ነው ማለት ነው። እንደዚሁ የባክቴሪያ ኢንፌክሽኖችን ስናይ እንግዲህ እነዚህ ባክቴሪያል ቫጂኖሲስ የምንለው አለ። ብዙ ጊዜ በሴት ብልቶች አካባቢ የሚገኝ የባክቴሪያ ኢንፌክሽኖች ናቸው፣ ለእነሱ እንሰጣለን። እንደገናም ደግሞ የማህፀንና የዳሌ አካባቢ ኢንፌክሽኖች እነዚህ ፐልቪክ ኢንፍላማቶሪ ዲዚዝ ለምንላቸው አንድ ላይ የምንሰጠው መድኃኒት ሊሆን ይችላል። የጥርስ ኢንፌክሽኖች ካሉ እንደዚሁ እዚህ አካባቢ የጥርስ ኢንፌክሽን ከተከሰተ ለእነሱ እንሰጠዋለን። እንደገናም ደግሞ ለጨጓራ ባክቴሪያ ለኤች ፓይሎሪን ለማጥፋት አንድ ላይ እንደ እክል ልንሰጠው የምንችለው የመድኃኒት አይነት ነው ማለት ነው። ስለዚህ ጥቅሞቹን ስታዩት በጣም ብዙ የሆኑ ጥቅሞችን የሚያከናውንና በጣም ብዙ ጥቅሞች ላይ የሚውል የጸረ ባክቴሪያና የጸረ ፕሮቶዞዋል መድኃኒት ነው ማለት ነው። ስለዚህ መድኃኒት ማወቅ በጣም አስፈላጊ ያደርገዋል ማለት ነው።
አዘገጃጀቱን ስናይ እንግዲህ በብዙ መንገዶች ወይም መልኮች ተዘጋጅቶ የሚገኝ የመድኃኒት አይነት ነው። እንክብል መልክ ወይም በኪኒን መልክ በታብሌት ወይም በኪኒን መልክ የሚገኝ ነው። በ200 ሚሊግራም ሊገኝ ይችላል፣ በ250 ሊገኝ ይችላል፣ በ400 እና በ500 ሚሊግራም ተዘጋጅቶ ሊገኝ የሚችል የመድኃኒት አይነት ነው ማለት ነው። እንደገናም ደግሞ በሽሮፕ መልክ ደግሞ በ125 በ5 ኤምኤል ሊገኝ ይችላል። እንደገናም ደግሞ በ250 ሚሊግራም በ5 ኤምኤል ውስጥ ሊገኝ ይችላል ማለት ነው። ሌላኛው ደግሞ በአይቪ ኢንፊውዥን ወይም በደም ስር የሚሰጥ የመድኃኒት ፎርም ሊኖረው ይችላል ማለት ነው። 500 ሚሊግራሙ በ100 ኤምኤል ውስጥ ሊገኝ ይችላል ማለት ነው። በብዛት ይሄ መድኃኒት ነው ኢትዮጵያ ውስጥ ያለው እና በኪኒን መልክ ያለው ማለት ነው። 500 እና 250 በብዛት ይገኛል ኢትዮጵያ ውስጥ። በቆዳ ወይም በብልት አካባቢ የሚቀባ ቶፒካል የሆነ የመድኃኒት አይነትም እንደዚሁ በጄል መልክ ደግሞ ሊገኝ ይችላል ማለት ነው ሜትሮንዳዞል። ስለዚህ በጣም ዋይድ ላይ አቬለብል ከሆኑ የመድኃኒት አይነቶች መካከል ያደርገዋል ማለት ነው፣ ብዙ ፎርም ስላለው ማለት ነው። አሰጣጡ እንዴት ነው ብለን ስናይ እንግዲህ ለአዋቂና ለህፃናት የተለያየ የአሰጣጥ ሁኔታ ነው ያለው ማለት ነው። ስለዚህ ይህንን እንግዲህ ብዙ ጊዜ የሚያክማችሁ ሐኪም ነው የሚወስንላችሁ። የአሜባ፣ የጃርዲያ፣ የትራኮሞኒያሲስ እና የአኔሮቢክ ባክቴሪያዎች ካሉ ለአዋቂዎች የተለያዩ የሆነ ዶዜጅ ፎርም አላቸው ማለት ነው። ለአሜባ ከ500 እስከ 750 ሚሊግራም በቀን 3 ጊዜ ለ5-10 ቀናት ልንሰጥ እንችላለን። ጃርዲያ ደግሞ 500 ሚሊግራሙን በቀን 2 ጊዜ አድርገን ለ5 እስከ 7 ቀናት ልንሰጥ እንችላለን። ትራኮሞኒያሲስ ለሚባለው ደግሞ የፕሮቶዛን ኢንፌክሽን 2 ግራም አንድ ጊዜ ብቻ ሊወስድ ይችላሉ፣ ወይም 500 ሚሊግራሙን በቀን 2 አድርገን ለ7 ቀን ልንሰጥ እንችላለን ማለት ነው። ለአኔሮቢክ ኢንፌክሽኖች ደግሞ 500 ሚሊግራሙ በየ8 ሰዓታት ልዩነት ማለት ነው። ያ ማለት በቀን 3 ጊዜ ልንሰጥ እንችላለን ማለት ነው። ለህፃናት ደግሞ እንደ መጠኑ በኪሎአቸውን አብዝተን ነው የምንሰጠው ማለት ነው። ስለዚህ ኪሎአቸው መታወቅ አለበት። ለህፃናት ስንሰጥ መደበኛ መጠኑ እንግዲህ ከ15 ጀምረን ከ15 እስከ 30 ሚሊግራም በኪሎአቸው አብዝተን በቀን ያንን እንግዲህ ከፋፍለን ልንሰጥ እንችላለን ማለት ነው። ለአሜባ ደግሞ እንደዚሁ ከ35 እስከ 50 ሚሊግራሙን በኪሎአቸው አብዝተን በቀን ልንሰጥ እንችላለን ማለት ነው። ስለዚህ ይሄንን ሐኪም የሚያክም ሐኪም ነው የሚወስንላችሁ። ስለዚህ አሰጣጡ እንደዚህ ሊሆን ይችላል ማለት ነው። ለነዚህ ሁሉ ኢንፌክሽኖች የሚሰጥ የመድኃኒት አይነት ያደርገዋል ማለት ነው ሜትሮንዳዞልን። የጎንዮሽ ጉዳቶቹ ምንድናቸው? ብዙ ሰዎች ማወቅ ያለባቸው ይሄንን ነው ማለት ነው። ስለዚህ የጎንዮሽ ጉዳቶቹ ብዙ ጊዜ የማቅለሽለሽ ስሜትና የማስመለስ ወይም የማስታወክ ስሜት ሊኖር ይችላል። ሌላኛው ደግሞ አንዴ ከተወሰደ በኋላ የሆነ ምላስ ላይ የብረት ጣዕም ሊኖር ይችላል፣ ሜታሊክ አፍተር ቴስት ሊኖር ይችላል ማለት ነው። ሌላኛው ደግሞ የሆድ መረበሽ ወይም የሆድ ህመም ሊያመጣ ይችላል። የራስ ምታትና የማዞር ስሜትን እንደዚሁ አንድ ላይ ቀላቅሎ ሊያመጣ ይችላል። እንደገና የሽንት ቀለም መቀየር ወይም የሽንት ቀለም መጥቆርን እንደዚሁ ሊያመጣ ይችላል። ለብዙ ጊዜ የሚወሰድ ከሆነ ወይም ለረጅም ጊዜ የሚወሰድ ከሆነ ደግሞ የነርቭ መጎዳትን ሊያመጣ ይችላል። ያንም ፔሪፌራል ኒውሮፓቲ እንለዋለን ማለት ነው። ስለዚህ እነዚህ አይነት የጎንዮሽ ጉዳቶች ያሉት የመድኃኒት አይነት ያደርገዋል ማለት ነው ሜትሮንዳዞል። ምን አይነት ጥንቃቄዎች መደረግ አለባቸው የሚለውን ስናይ እንግዲህ አስፈላጊ የሆኑ ጥንቃቄዎች መደረግ አለባቸው። ስፔሻሊ ደግሞ ሜትሮንዳዞል ከአልኮል ጋር መወሰድ የሌለበት መድኃኒት ነው ማለት ነው። ስለዚህ ከአልኮል ጋር አልኮል የሚጠጡ ከሆነ እና አልኮል ማቆም የማይችሉ ከሆነ ሜትሮንዳዞል ከመውሰዶት ቢያንስ 48 ሰዓታት ወይም 2 ቀን ቀደም ብላችሁ ማቆም አለባችሁ አልኮልን። እንደገናም ደግሞ አንድ ሜትሮንዳዞልን ከወሰዱ በኋላ ደግሞ ለ48 ሰዓታት መውሰድ የለባችሁም ማለት ነው። ያንን እንግዲህ ምን ያደርገዋል? ሜትሮንዳዞልን በሚወስዱበት ጊዜ ምንም አይነት አልኮል መውሰድ የለባችሁም ማለት ነው። በጣም ከባድ የሆነ ሪያክሽን ሊያመጣ ይችላል። ይሄ ዳይሰርፊራም ላይክ ሪያክሽኖች አሉ ማለት ነው። ስለዚህ የፊት መቅላት ሊሆን ይችላል፣ ማስመለስ ሊሆን ይችላል፣ የልብ ትርታ መጨመር ሊሆን ይችላል ማለት ነው። እነዚህ አይነት ምልክቶችን አንድ ላይ ቀላቅሎ መጥፎ የሆነ የጎንዮሽ ጉዳትን ሊያመጣ ስለሚችል ከአልኮል ጋር በፍጹም መወሰድ የሌለበት የመድኃኒት አይነት ያደርገዋል ማለት ነው ሜትሮንዳዞል። ሌላ ደግሞ እነዚህ ዋርፋሪን የምንላቸው ደም ለማቅጠን የምንሰጥ መድኃኒት አለ። ለደም መርጋት በሽታ የሚሰጡ መድኃኒቶች አሉ ማለት ነው። እነዚህ ዋርፋሪኖች ለምሳሌ በአንጎል ውስጥ የደም መርጋት ሊሆን ይችላል። እንደገናም ደግሞ የእግር አካባቢ የደም መርጋት ሊሆን ይችላሉ ማለት ነው። ለእነሱ መድኃኒቶች እንሰጣቸዋለን እነዚህ ዋርፋሪኖችን እና እነዚህ አንድ ላይ ከሜትሮንዳዞል ጋር የሚወሰድ ከሆነ የደም መፍሰስ አደጋን እንደዚሁ ሊጨምር ይችላል ማለት ነው። እነዚህ የደም ማቅጠን ከሆነ ስራቸው የእነዚህን ስራ በጣም ኤግዛጀሬት እንዲሆን በማድረግ እንግዲህ አንድ ላይ የደም መፍሰስ አደጋን ሊያመጡ ስለሚችሉ ብዙ ጊዜ ዋርፋሪን ካለ ሌላ አማራጮችን መፈለግ ያስፈልጋል ማለት ነው ለማከም። ስለዚህ
እነዚህ ሪያክሽኖችን እንግዲህ ዶክተሮቻችሁ ጋር ቼክ በማስደረግ ለምሳሌ ሜትሮንዳዞል ዋርፋሪንን እየወሰዱ ከሆነ በስትክክል ሐኪሞትን ማናገር ያስፈልጋል ማለት ነው። እንደዚህ አይነት መድኃኒት እየወሰድኩ ስለሆነ ምን ይሻላል ምናምን ማለት ስለዚህ ሐኪም ቤት በሚሄዱበት ጊዜ ማወቅ ያለባችሁ ነገር እየወሰዳችሁ ያላችሁት ምንም አይነት መድኃኒት ካለ ሪያክሽን ሊኖራቸው ስለሚችል ማሳወቅ ያስፈልጋል ማለት ነው ለሐኪማችሁ። ያው ሐኪማችሁ እንግዲህ እንደዚሁ ሊያውቅ አይችልም። ስለዚህ መናገር ያስፈልጋል ማለት ነው። የሚወስዱትን መድኃኒት አንድ ላይ ማሳወቅ ያስፈልጋል። ሌላ ደግሞ ምን አይነት ጥንቃቄ ማድረግ አለባችሁ ለነዚህ ለሜትሮንዳዞል መድኃኒት ብቻ ሳይሆን ለአጠቃላይ መድኃኒቶች ምን አይነት ጥንቃቄ ማድረግ አለባችሁ የሚለውን ስናይ እንግዲህ ከመግዛታችሁ በፊት አንደኛ ዶክተሮቻችሁ በትክክል ማናገር ያስፈልጋል። ከዛ በኋላ ግን መድኃኒቱን በምትገዙበት ጊዜ ፋርማሲ ውስጥ ሄዳችሁ ምን አይነት መድኃኒት ነው የተሰጠኝ የሚለውን ማየት ያስፈልጋል ማለት ነው። ሜትሮንዳዞል የሚለውን ስሙን ማየት ያስፈልጋል። እንደገና ሌብሎቹ ላይ ምን ማድረግ ያለባችሁ ኤክስፓየር ዴቶቹ መቼ ናቸው፣ የመቼ ፕሮዳክት ነው፣ እንደዚሁም ደግሞ ሌሎች መረጃዎችንም አንድ ላይ ውስጥ ዶዜጆችን ጨምራችሁ ማየት ያስፈልጋል ማለት ነው። ከዛ ደግሞ ከታዘዘላችሁ መጠን በላይ አለመውሰድ። በቀን 3 ብቻ ውሰዱ ከተባላችሁ 4 5 ምናምን ትወስዱ ከሆነ ለጎንዮሽ ጉዳቶች የመጋለጥ ቻንሳችሁ በጣም ከፍተኛ ስለሚያደርግ በታዘዘላችሁ መጠን ብቻ መውሰድ ያስፈልጋል። ሌላኛው ደግሞ በእርጥበትና ከሙቀት ራቅ ባለ ቦታ ማስቀመጥ ያስፈልጋል ማለት ነው። ስፔሻሊ የምታገኙ ከሆነ እንደዚህ አይነት ካቢኔቶች ውስጥ ማስቀመጥ በጣም አስፈላጊ ወይ ጥሩ ያደርገዋል ማለት ነው። አንደኛ ልጆች እንዳይደርሱበት ያደርጋል። ሌላኛው ደግሞ ኤክስፓየርድ እንዳያደርግና ስራውን ቶሎ በጊዜ እንዳያቆም ያደርጋል ማለት ነው። ስለዚህ ልጆች አንስተውት ኪኒኑን ማለት ነው አንስተውት ከረሜላ መስሏቸው ዝም ብለው ሊወስዱት ይችላሉ፣ መጠኑን ስለማያውቁት ማለት ነው። ሌላኛው ደግሞ እንደዚሁ ሽሮፖችንም አንስተው ሊጠጡ ስለሚችሉ ራቅ ያለ ቦታ ልጆች የማይደርሱበት ከሙቀትና ከእርጥበት ራቅ ባለ ቦታ ማስቀመጥ ያስፈልጋል ማለት ነው። ይሄ ለሜትሮንዳዞል ብቻ ሳይሆን ለተለያዩ መድኃኒቶች መደረግ ያለበት ጥንቃቄ ነው ማለት ነው። ከእርግዝና ጋርና ከጽንስ ጋር እንደዚሁም ደግሞ ልጅ ከተወለደ በኋላ ምን አይነት ግንኙነት አለው የሚለውን ስናይ እንግዲህ በእርግዝና ወቅት መሰጠት የሚችል የመድኃኒት አይነት ነው ማለት ነው። ደህንነቱ የተጠበቀ ነው። ይህንን ማወቅ አለባችሁ። ግን በመጀመሪያዎቹ 3 ወራት በእርግዝና ወቅት ባይሰጥ ይመከራል ማለት ነው። ያው ከፍተኛ መጠን ባይሰጥ ይመከራል፣ ግን ግዴታ ከሆነና መሰጠት ካለበት ሊሰጥ ይችላል ማለት ነው። ስለዚህ መጠኑን እንግዲህ ከፍተኛ መጠን አለመስጠት ያስፈልጋል ማለት ነው በመጀመሪያ 3 ወራት ማለት ነው። ከ3 ወራት በኋላ ሰከንድ ትራይሚስተር እና ሰርድ ትራይሚስተር ላይ እንግዲህ እንደ ኢንዲኬሽናቸው መሰጠት የሚችል የመድኃኒት አይነት ነው ማለት ነው። ሌላኛው ደግሞ አንድ ልጅ ከተወለደ በኋላ ከእናት ጡት ወተት ውስጥ ሊገኝ ይችላል ማለት ነው። ቅድም ያልፋል ብለን ነበረ እና ለሚያጠቡ እናቶች ደግሞ ይፈቀዳል። ነገር ግን ህፃኑን ያው መከታተል ያስፈልገናል ማለት ነው እንጂ ለሚያጠቡ እናቶች ግዴታ መውሰድ ካለባቸው እነዚህ መድኃኒቶችን ችግር የለውም፣ መውሰድ ይቻላል፣ መሰጠት ይቻላል ማለት ነው። ግን ልጁን እንደዚሁ መከታተል ሊያስፈልግ ይችላል ማለት ነው። እና ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የመድኃኒት ርዕስ ሜትሮንዳዞል ስለሚባለው ነው። አሪፍ እና ጥሩ የሆነ እውቀት ጨብጣችኋል ብዬ ተስፋ አደርጋለሁ። በሌላ ቪዲዮ ምን አይነት የመድኃኒት ርዕስ ላይ እንደገናም ደግሞ ሌሎች የጤና ነክ ጥያቄዎች ካላችሁም እንደዚሁ አስቀምጡልኝ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ሰብስክራይብ፣ ላይክ እና ሼር ያድርጉ። ሌሎች ሰዎችም እንዲደርሳቸውና እንዲጠቀሙ ከፈለጋችሁ ላይክ እና ሼር አድርጉ። በተለይ ላይክ ብታደርጉልኝ በጣም አስፈላጊ ይሆናል ማለት ነው። እንደገናም ደግሞ ለዘመድ አዝማዶ እንደዚሁ እንዲጠቀሙ እውቀት በማግኘታቸው ማለት ነው እንደዚሁ ሼር ያድርጉ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ቻው።